ሃይ ጋይስ እንዴት ናችሁልኝ? ሰላም ነው? እኔ ያለው አልሐምዱሊላህ። ዛሬ እስኪ ቀለል ያለ እራት እንስራ። አሰራሩን አብረን እናያለን። ተከታተሉ። ዶሮ እንዴት ተዘጋጃለን? እሱን እዚህ ጋር ድስት እንጥዳለን። በሌላ ድስት ማለት ነው። ሽንኩርት እንጨምራለን ለብቻው ማለት ነው። ይኸው ዶሮ እንደዚህ ደሃቢ ሲሆን ታወጡታላችሁ። እዛን ወደሚቀጥለው እንሄዳለን ኢንሻአላህ። ተከታተሉ። ይሄውና በመቀጠል እዚህ ጋር ቃሪያ አለን። እዚህ ጋር ደግሞ ፍልፍል ሮሚ ትልልቁ ቃሪያ አለን። እሱን እንጨምራለን ሽንኩርቱ ላይ። በመቀጠል ይሄውና እዚህ ጋር ቅመሞች አሉን። እርድ፣ በርበሬ፣ ነጭ ሽንኩርት ፓውደር፣ ቃሪያ ሸርከት ያለ በርበሬው ማለት ነው። ኦርጋኖ፣ ማጂ፣ ድብልቅልቅ ቅመም፣ ከሙን፣ ቆንጆ በርበሬ እሱን እዚህ ላይ ጨምራለሁ። ከዛ ትንሽ ሳልሳ ጨምራላችሁ። የጠበስነውን ዶሮ እንጨምረዋለን ማለት ነው ውስጥ። ከዛ ትንሽ ውሃ ትጨምራላችሁ። ከዛ በመቀጠል ምን እንጨምራለን? ክሬም ክሬም ነው። ከዛን ቺዝ እንጨምራለን። ከዛም በመጨረሻ አይተን የድንብላል ቅጠል እንጨምራለን። እንዴት አባቱ እንደሚያምር ከዛ በመጨረሻ መኮሮኒ ቀቅለን ያዘጋጀነው አለ። እሱን እንጨምራለን ማለት ነው። ይኸው ጨርሰናል። እውነት ሞክሩት። በጣም አሪፍ እና ቀላል የሆነ ነው። ትወዱታላችሁ። ሞክሩት በየቤታችሁ እና ስለተከታተላችሁኝ አመሰግናለሁ። ባይ ባይ።